ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የባለ ጉዳይ ቀንን በማስመልከት በአንድ ማዕከል የአገልግሎት መስጫና በሁሉም ጽሕፈት ቤቶች አገልግሎት እየተሰጠ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 4 ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት በ2018 በጀት ዓመት 6 ወር ስራ አፈጻጸም በክፍለ ከተማ ደረጃ በተካሄደው የእውቅና ፕሮግራም በአዲስ ከተማ ክፍለ ከተማ ስር ከሚገኙ ወረዳዎች 3ኛ ደረጃ በመያዝ የሰርተፍኬት ተሸላሚ ሆነ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር በአጠቃላይ አመራር ጠቅላይ ሚኒስትሩ 6 ግቦችና የኢኒሼቲቭ ተግባራት መደበኛና ወቅታዊ ተግባራት አፈጻጸም ዙሪያ ግምገማ ተካሄደ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር የወረዳው ሴት ማህበር ከአዲስ ከተማ ጤና ጣቢያ ጋር በጋራ በመሆን ማርቼትን ምክንያት በማድረግ ለማህበሩ አባላት የኤችአይቪ ኤድስ እና የማህጸን በር ካንሰር ዙሪያ ግንዛቤ ሰጠ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት አስተባባሪነት የሰንበት ዝግ መንገድ ለህፃናት የአእምሮ እድገት በሚል መሪ ቃል የህፃናት ጨዋታ በተጠናከረ ሁኔታ መቀጠሉ ተገለጸ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር በመሳለሚያ አደባባይ የቅዳሜና እሁድ ገበያ የአትክልትና የኢንዱስትሪ ምርቶች በተመጣጣኝ ዋጋ እየቀረበ እንደሚገኝ ተገለጸ። ሳምንታዊ ዜና ፕሮግራማችን ይህን ይመስል ነበር። ከእኛ ጋር ስለነበራችሁ አመሰግናለን።